በስራ ጉዳይ ወይም ለመዝናናት ከሀገር ወይም ከከተማ ልትወጡ ትችላላችሁ። ከሀገር ስትወጡ የግድ ሆቴል መያዝ አለባችሁ። ሆቴል ሲባል ወደ አእምሯችሁ የሚመጣው አልጋ፣ ምግቦች፣ መዝናኛ ቦታዎች ናቸው። እኔ ደግሞ ዛሬ የማሳያችሁ በአይነቱም ሆነ በአሰራሩም ለየት ያለ የሆቴል አይነቶችን አሳያችኋለሁ። እኔ ለዩቱብ አዲስ ነኝ። አዲስ ዩቱበር ስለሆንኩ እኔ እንድታበረታቱኝ እንዲሆን ሰብስክራይብ እና ላይክ በማድረግ ዲዜድ ፕላስ ቤተሰብ መሆን ትችላላችሁ። እንደዚህ አይነት ጠቃሚና አስገራሚ ቪዲዮዎች በቅድሚያ ለእናንተ እንዲደርስ የደወል ምልክቷን ይጫኑት። ቀጥታ ወደ ቪዲዮ። አንደኛ ሆቴል ኮስታሪካ ቪሌጅ ቦይንግ 727 ሆቴል ኮስታሪካ ቪሌጅ በማኑኤል አንቶኒዮ ኮስታሪካ ውስጥ የሚገኝ ልዩ ባለ 4 ኮከብ ሪዞርት ነው። በሆቴሉ ከሚታዩ ማረፊያዎች አንዱ የታደሰው ቦይንግ 727 አውሮፕላን ወደ ቅንጡ ከሆነ ሆቴል ተቀይሯል። በፓኖራሚክ ውቅያኖሶች ላይ በጫካ እይታዎች ላይ ያረፈ ሆቴል ነው። ሁለተኛ ስካይሎጅ አድቬንቸር ስዊፍት ስካይሎጅ አድቬንቸር ስዊፍት ቅዱስ ሸለቆ ውስጥ የሚገኝ ለደስታ ፈላጊዎችና ተፈጥሮን ወዳጅ ለሆኑ ሰዎች ልዩ የሆነ መኖሪያ ተሞክሮን ይሰጣል። ይህ ሆቴል እንግዶች ከሸለቆ ወለል በላይ በግምት 1300 ጫማ ወይም 400 ሜትሮችን በታገዱ ግልጽ የካፕሪኮር ውስጥ ወይም ሆቴል ውስጥ ይቆያሉ። ይህም በዙሪያው ያሉትን የመሬት ገጽታዎችን፣ ፓርኮችንና የተፈጥሮ ሁኔታዎችን እያዩ ይመስጣሉ። ይህንን ሆቴል ልዩ የሚያደርገው በትላልቅ ሸለቆች ውስጥ ብርጭቆ በሚመስል ሆቴል ወይም አልጋ ላይ ተኝተው ተፈጥሮን ያያሉ። ሶስተኛ ኮንራድ ማልዲቭል ራንጉዌል ደሴት በማልዲቭል አሊፋ አዳሎት አቶል ውስጥ የሚገኝ ሁለት እርስ በርስ የተያያዙ ደሴቶችን የሚያጠቃልል የቅንጦት ሪዞርት ነው። ይህ ሆቴል የሚለየው የውሃ ውስጥ ቪላ የያዘ ሲሆን ከዓለም የመጀመሪያ የውሃ ውስጥ ቪላ ቤቶችን የያዘ ነው። አንዱ ሆቴል ከባህር ጠለል በታች 16 ጫማ ከፍታ ያለው ሲሆን ይህንን ሆቴል ደግሞ ልዩ የሚያደርገው ከዓለማችን የመጀመሪያው የውሃ ውስጥ ሆቴል ስለሆነ ነው። አራተኛ ትሪ ሆቴል ትሪ ሆቴል በሰሜን ስዊድን ባሉት ጸጥ ያሉ የጥድ ደኖች መካከል በታገዱ በስነ ህንፃ የተለያዩ የዛፍ ቤቶች ናቸው። በእነዚህ ቤቶች ላይ 4 ማዕዘን የመሰሉ ሳጥኖች የሚያገለግሉት እንደ ውብ ቤትነት ነው። እያንዳንዱ የትሪ ሆቴል ማረፊያዎች ከመሬት ከ4 እስከ 10 ሜትሮች ከፍ ያለ ነው። እንደ ወቅቱ ሁኔታዎች እንግዶች በእግር ጉዞ፣ በአሸዋ መንሸራተት እና በሰሜናዊ ብርሃን መመልከት ይችላሉ። አምስተኛ የበረዶ ሆቴል ወይም አይስ ሆቴል። ይህ የበረዶ ሆቴል በዋነኝነት ከበረዶና ከተቀረጹ የበረዶ ብሎኮች የተገነባ ጊዜያዊ ማረፊያ ነው። እነዚህ ልዩ መኖሪያዎች ቤቶች የተገነቡት በረዷማ የአየር ሙቀት ባላቸው ክልሎች ሲሆን ከጊዜ ወደ ጊዜ በተፈጥሯቸው እንደገና ይገነባሉ። እንግዶች የበረዶውን ድባብ የሚያሻሽሉት ውስብስብ የበረዶ ቅርጻ ቅርጾች፣ የበረዶ እቃዎች እና የአካባቢ ብርሃን ያጌጡ የውስጥ ክፍሎች በመጠቀም ያሻሽላሉ። ምርጥ የዩቲዩብ ተከታታዮቼ የዛሬው ቪዲዮ ይመስል ነበር እና አዲስ ዩቲዩበር ስለሆንኩ አስተያየት ብትሰጡኝ ደስ ይለኛል። እናም የዛሬው ቪዲዮ ይህንን ይመስል ነበር። በሌላ አስገራሚና አስደናቂ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።